ትዳር ማለት ያላገቡት ለመግባት የሚጋፉበት፣ የገቡት ለመውጣት የሚገፋፉበት የከተማ ባስ ነው። ኢትዮጵያዊነት በዜግነትህ ብቻ የምታገኘው እውቅና ሳይሆን በመንፈስ ቅዱስ የተቃኘ ፍቅር ነው የሚመስለኝ የምትለው ተዋናይት አዲስ ዓለም ጌታነህ ናት። ተዋናይት አዲስ ዓለም ጌታነህ በአንድ ወቅት ከአለባቸው ደሳለኝ አበሻ ጋር ያደረገችው ቃለ መጠይቅ ብዙዎችን እያስገረመ ነው። አዲስ ዓለም ጌታነህ በቃለ መጠይቋ ምን አለችና ስለ አዲስ ዓለም ጌታነህ ያልተሰማው ሚስጥር፣ ፍቅረኛ አላት አሊያስ አግብታለች የሚለውን ጉዳይ በዛሬው መሰናዷችን እንቃኛለን። አዲስ ዓለም ትውልድና እድገቷ በደቡባዊ ኢትዮጵያ በምትገኘው ወሊሶ ከተማ እንደሆነ ትናገራለች። በዘመን መለወጫ መስከረም 1 በመወለዷ ወላጅ አባቷ አዲስ ዓለም የሚል ስም አወጣላት። አዲስ ዓለም ዕለት በዕለት ተቀርጻ ለእይታ የበቃውን የኢትዮጵያ ፊልም ጥበብ እድገት የምንለካበት ሙያተኛ ከመሆኗ በተጨማሪ ሶሻል ሚዲያውን ትሾፍረዋለች። በአመጋገብ በኩል ሽሮንና ዶሮ ወጥን በተለየ ሁኔታ ትወዳለች። ቁርጥም ስጋ ደስ ብሏት የምትመገበው ምርጫዋ ነው። አብዝታም ባጠጣም ከመጠጥ ጠጅና ወይንን ትመርጣለች። በአለባበስ በኩል ለሥራ አመቺ የመሰላትን ዘመናዊ ልብሶችን ስትለብስ፣ በአውደ ዓመትና የበዓል ቀን ደግሞ የሀገር ባህል ልብስን ታዘወትራለች። ባቸውም ይቀጥላል። እኔም ከአንድ ዓመት በፊት ኢትዮጵያ ውስጥ ጸጸት የሚለውን ፊልሜን ለማሳየት ሀገር ፍቅር ቲያትር ቤት ዝግጅት ላይ ያለው በጓደኛ አማካኝነት ይህችን እንስት የኮከብ ሁሉ ኮከብ የሆነችን አዲስ ዓለም ጌታነህን ጋር ተዋወቅን። በጥበብ ዙሪያ ቃለ ምልልስ አድርጌላት ነበር። ትናንት ማታ የሀገር ፍቅር ቲያትር ቤት ታሪክን ሳገላብጥ ከአዲስ ዓለም ጌታነህ ጋር ያደረግነውን ቃለ ምልልስ ማስታወሻዬ ላይ በማግኘቴ ደስ አለኝ። ውሎ ቢያድርም ብዙ ቁም ነገሮችን ስላሉበት ላቀርበው ወሰንኩ። ታሪኩ ይኸውላችሁ። በፊልም ሙያ ጥናት ያደረጉ ባለሙያዎች እንደሚሉት ትወና ማለት በቲያትር፣ በቴሌቪዥን፣ በፊልም፣ በራዲዮ ወይም በማንኛውም ሚዲያ ውስጥ በተዋናይነት ለመስራት ገጸ ባህሪን በማስተዋወቅ ታሪክን የሚነግርበት እንቅስቃሴ ማድረግ ነው ይላሉ። እናም ለዛሬው የማህበራዊ ሚዲያ እንግዳዬ አድርጌያታለሁ። ጥያቄን ጀመርኩ። አንቺ ከሰራሻቸው በተጨማሪ በተለያዩ ማህበራዊ ሚዲያ እንደተከታተልኩት በትወና ብቃትሽ አድናቆትን ያተረፍሽ ዝነኛ ተዋናይን ለመሆን በቅተሻል። በአንቺ በኩል የሰራሻቸው ፊልሞች ተዋጥተውልኛል፣ ስኬት ላይ ደርሻለሁ ታያለሽ። እሷም ብዙ የፊልም አፍቃሪያኖች ስራዎችን እንደሚወዷቸው አውቃለሁ። በእኔ በኩል ገና ብዙ ፊልም ተጫውቼ የጥበብ አሻራዬን ሀገሬ ላይ ማሳረፍ ስችል ነው ስኬት ላይ ደርሻለሁ የምለው ትላለች። ለፊልም ትወና ብዙ ተዋናዮች እንደሚያደርጉት በተለያዩ ፕሮግራሞች ወይም በፊልም ትወና ትምህርት ቤቶች ይሰለጥናሉ። አንቺ በትወናው ጉዞሽ ለስኬት ያበቃሽ ልዩ ስልጠና ተከታትለሻል ብሎ ይጠይቃል። ሰላምም የፊልም ጥበብ ትምህርት ቤት ገብቼ የወሰድኩት ስልጠና የለም። ነገር ግን እንደያንዳንዳችን ስንወለድ የራሳችን ችሎታና ዝንባሌ ተሰጥቶናል። በራሴ ጥረትና በበጎ አሳቢዎች ሙያተኞች እገዛ ነው እዚህ ደረጃ ደረስኩት። ፊልም ከኢንዱስትሪው ጋር ለመተዋወቅ ትልቅ አጋጣሚ ፈጥሮልኛል። ብዙ ታላላቅ ደራሲያን፣ ዳይሬክተሮችና ተዋናዮች ጋር አስተዋውቆኛል። ከነሱም ጋር በመስራቴ ለረጅም ጊዜ የሚቆይ ሙያዊ ግንኙነቴን አጠናክሯል፣ አግዞኛል። በአጠቃላይ ሙያው ብዙ አማራጮችን የሚሰጥ ቢሆንም የራሱ የመተማመኛ ነፃነትን ትለማመድበታለህ። በራስ መተማመን ስለ ጠቃሚ ሙያዊ ምክሮችንና ልምዶችን ትቀስምበታለህ። ጎበዝ ከሆንክ ደግሞ በዋጋ ሊታመን የማይችል ተሞክሮች ትሸከምበታለህ። ስለዚህ አለኝ ከምትለው የፊልም ትወና ችሎታ ጋር ስትደምረው የተሻለ ሆኖ ለመቅረብ ይረዳሃል በማለት ትናገራለች። ወደፊት እድሉን ካገኘው በዓለም ላይ ካሉት ምርጥ የትወና ትምህርት ቤቶች ገብቼ የመማር ፍላጎት አለኝ የምትለው አርቲስቷ የምትወክላቸው ባህሪያቶች በትክክል እንድትረዳ አካላዊና አእምሮአዊ ስልጠና ያስፈልጋል። ስለዚህ ከፊልም ጸሐፊዎችና ዳይሬክተሮች ጋር በምታደርጋቸው ሙያ ግንኙነቶች ብዙ ቴክኒኮችን ጨምሮ ማግኘት ትችላለህ። ለምሳሌ ተውኔት መጽሐፍ እና መምራት፣ ዲዛይን ማድረግ ወይንም በትወና ብቃት ራስህን በማሳደግ በፊልም ኢንዱስትሪው ውስጥ ስኬታማ እንድትሆንና የላቀ ደረጃ ላይ ለመድረስ ብዙ አማራጭ ህይወት እድሎችን እንድታገኝ በር ሊከፍትልህ ይችላል። ትወና በእኔ ግምት የሰው ልጅ ራሱን እንዴት ማየት እንዳለበት የሚያስተምር ጥበብ ነው። ውድ ከሆኑ ስጦታዎች ውስጥ አንዱን ምረጪ ብትባይ ምን ትመርጫለች ተብላ የተጠየቀችው አዲስ ዓለም ለአንቺ ውድ ስጦታ ማለት ምንድን ነው? እሷም ኢትዮጵያዊነት በማለት ትናገራለች። ኢትዮጵያዊነት በጎ ተጽዕኖ ነው፣ የእግዚአብሔር ክብር የሚታይበት ይመስለኛል። ኢትዮጵያዊነት በዜግነት ብቻ የምታገኘው እውቅና ሳይሆን ከመንፈስ ቅዱስ የተቃኘ ፍቅር ነው የሚመስለኝ። ለምን መሰለ ብላ
የምትቀጥለው አርቲስቷ የእናቴ እናቴ የሞተችብኝ ልጅ ነኝ። የእናት ፍቅር እየራበኝ ያደግኩት። ይህንን የተደራረበ ፍቅር ሰጥተው ማንነቴን ያልዳረሳ ፊቴን አጥበው ቅቤ እየቀቡ ከልጆቻቸው እኩል ያሳደጉኝ የተወለድኩበት ቦታ የወሊሶ ጎረቤቶቻችን ናቸው። ከዚያ አጭር ምርጫዬ የሚሆነው ከአእምሮ የሚፈልቀውን እውነት መቀበል ነው። እሱም ኢትዮጵያዊነት ነው። የብሔር ብሔረሰብ አልባሳቶችን ብቻ ሳይሆኑ የምንጠምቀባቸውን ጌጣጌጦች፣ የምንዋበባቸው የፀጉር አሰራሮች፣ የምንጋራቸው የጋራ ታሪኮች እንዳለ ሁሉ ምስክሮች ናቸው። ስለዚህ የተቀዳደዱ ጂንስ ሱሪ ለብሰን ሰለጠንን ከምንል ብሔር ብሔረሰባዊ ውበትን፣ ምድራዊ ገጽታን፣ አገራዊ ማንነትን ለመላው ዓለም ለማስተዋወቅ የቱሪዝም ገቢያውን ከፍ እናድርጎ የውጭ ምንዛሬን የሚገኝበትን ስራ በመፍጠር ከባህላችን ብዙ ጥቅሞችን ልናገኝም እንችላለን። ሳለም እንደ ወዳጆቹ አጠራር ፔንኪለር 18 ፊልምና 2 የቴሌቪዥን ተከታታይ ድራማዎችን እንዲሁም ብዛት ያላቸውን የቲቪ እና የቢልቦርድ ማስታወቂያዎችን ሰርታለች። የሙያ ብቃት ማረጋገጫ ሽልማቶችን አግኝቻለሁ። በኢትዮጵያ ፊልም ሙያተኞች ታሪክ የላቀ ስራ ሰርቶ መስገን ለኔም ለሙያ አጋሮችም እና ለአድናቂዎችም የተሰጠ ክብር በመሆኑ አስደስቶኛል የምትለው አዲስ በለዛ አዋርድ የዓመቱ ምርጥ ተዋናይት ዘርፍ እንዲሁም በጉማ አዋርድም አሸንፌ ነበር ትላለች። ከፊልም ስራ በተጨማሪ የብራንድ አምባሳደር በመሆን ፈረስ የተባለም የትራንስፖርት ካምፓኒ እንዲሁም ለባምቢ የጥርስ ስፔሻሊስት ማስታወቂያ በተጨማሪ ኬዊሽ ኢትዮጵያ ሌዘር ካምፓኒ የብራንድ አምባሳደር ነች። በግሏ ደግሞ ኤጄ ፎክስ ኤልኤልሲ የተባለ አስመጪና ላኪ የግል ካምፓኒ እንዳላት የተናገረችው አዱ እንደ ወዳጆቿ አጠራር አዱኮ ፔንኪለር ከስራ ውጪ በእረፍት ጊዜ ደግሞ ጉዞ ማድረግ፣ ሙዚቃ ማዳመጥ እና ከቤተሰብ ጋርና ከጓደኞቿ ጋር ጊዜ ማሳለፍ ትወዳለች። አሁን ላይ ታዲያ የብዙዎቻችን ልብ ሰባሪ የሆነ የፍቅር ህይወት ያላት አርቲስት አዲስ ዓለም አሁን ላይ በፍቅር ከተጎዱ የሀገራችን አርቲስቶች መካከል በግንባር ቀደምትነት ትጠቀሳለች። ታዲያ ፈጣሪ ልቧን አይቶ ጥሩ እና መልካም የፍቅር አጋር እንዲሰጣት እየተመኘን የዛሬው ቪዲዮ እዚህ ጋር ቋጨን። ለተመልካቾቻችን ለዛሬ አዘጋጀንላችሁ ቪዲዮ እስካሁኑን ይመስል ነበር። ሀበሻን ቭሎገርስ እንደሚታወቀው መረጃዎችን፣ ሙዚቃዎችን እና ፊልሞችን በደረጃ ይዞ የሚቀርብ ቻናል ነው። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ በማድረግ አጋርነታችሁን አሳዩን። በቀጣይ ምርጥ ቪዲዮ እስክንገናኝ ሰላሙን ተመኘን። ሰላም።